صلى عليك الله يا خير الورى لعلمات أزنت بإسلام منجد تساسروا ليلون بالله جمد تلا كل أزانيو نبياتشن محمد فداك أبي وأمي يا حبيب الله يموددن ترجمنا واقعون بتككل يوك أسو فكرون يميسات أو مستت لالبت أكل بتشانو بأند مسلم هيوت وست هيوتن كست جيتا كالله سبحانه وتعالى بلاي يميودد مانم منم يلم يسكيتن منجد يعملاكتون يجنتن قودانا يأسايون لنيا سيلو يسولج يايون فدا هلو يايوتنا تألاقون مكرا يكمسوتن نبياتشن محمد عليه الصلاة والسلام كالله بتاج ودنيا يمجمرياو توداج كالهونو مان ليهون ጠላቶቻቸው በየመገናኛ ብዙሃን ያለ ስማቸው ስም እየሰጧቸው ምጡቅ ስብዕናቸውን በሰፊው እያጎደፉ የጥላቻ ወሬ እየነዙ ባለበት በአሁኑ ወቅት ደግሞ ለርሳቸው ያለንን ውዴታና ፍቅር ከፍ ልናደርግ ግድ ይለናል። የስምና የምላስ እንጂ የተግባርና የምር ተከታያቸውና አፍቃሪያቸው በጠፋበት በዚህ ዘመን እውነተኛ ተከታያቸው ልንሆን ይገባል። ከልብ ተቆርቋሪያቸው በመሆን የህይወት ታሪካቸውን በጥልቀት ማወቅና በከሰሙ ፈለጎቻቸው ነፍስ መዝራት አስፈላጊ የሆነበት ጊዜ ላይ ደርሰናል። ዛሬ በዙሪያችን የምናስተውላቸው ነገሮች ሁሉ ስለ ነብዩ አለይሂ ሰላቱ ወሰላም ደጋግመን እንድንናገር ይቀሰቅሱናል። በአስተምህሮታቸው ዙሪያ እንድንሰባሰብ ይገፋፈናል። ነብያችን አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ለዓለማት እዝነት የላካቸው ታላቅ ነብይ ናቸው። ለሚያውቁትም ሆነ ለማያውቁት በዘመናቸው ለኖሩት ቀድሞአቸው ላለፉትም ሆነ ከኋላቸው ላሉት ሁሉ ያሰቡ ያዘኑና የተጨነቁ ምርጥ የአላህ ፍጡር ናቸው። ለኛ ለሰው ልጆች በተለይም ለኡመቶቻቸው እጅግ አብዝተው ከመጨነቃቸው የተነሳ ህይወትን ለራሳቸው የኖሩበት ጊዜ አልነበረም። በህይወት ዘመናቸው አንድም ቀን ለስላሳ ቂጣ በልተው አያውቁም። ጠግበው ያደሩበት ቀን አይታወስም። ፍራሻቸው ደረቅ ሰሌን ነው። መብራታቸው በተደጋጋሚ ጋዙ አልቆበት በጨለማ የሚያሳድራቸው ኩራዝ ነው። የቤታቸው ጣሪያ ለመሬት ቅርብ ነው። ምግብ ለማብሰል በቤታቸው እሳት የሚቀጣጠለው በወራት ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም የምን ጊዜም የአላህ ሱብሓነሁ ወተዓላ እዝነትና በረከት በሳቸው ላይ ይሁንና እኛ ከምንገምተውና ከምናስበው በላይ ለኛ ኑረውና ተቆርቁረው አልፈዋል። የቆሰሉት፣ የደሙት፣ የጠቆሩት፣ የገረጡት፣ ያለ እንቅልፍም ያደሩት ለግል ክብራቸው ሳይሆን ለዓለማት ህዝብ መስተካከል ነው። የተራቡት፣ የተሰደዱት፣ ሞራልና ክብራቸውን ጭምር የሸጡትም ለእውቅናቸው ሳይሆን ተከታዮቻቸውን ከአሳማሚ የጀሃነም እሳት ቅጣት ለማዳን ነው። ታሪካቸውን ብናጤን በሳቸው ዙሪያ አስገራሚ ክስተቶችን እናያለን። ከውልደት እስከ ህልፈተ ህይወታቸው በተከታታይ የሌት ተቀን መከራ ተሞልቶ እንመለከታለን። በመካ ሰዎች የደረሰባቸው ያልተቋረጠ እንግልት እንዳለ ሆኖ በተላኩ በ10ኛው ዓመት ውስጥ ነብዩ አለይሂ ሰላቱ ወሰላም ታላቅ ዱብዳ ደረሰባቸው። ተከላካይ አጎታቸውን አቡ ጣሊብን እና የቁርጥ ቀን ወዳጃቸውን እናታችንን እመት ኸዲጃን ረዲየላሁ ዐንሃ በሞት አጡ። በዚሁ ምክንያት ዓመቱ የሐዘን ዓመት ዓሙል ሑዝን ተባለ። አጋጣሚውን በመጠቀም
ቁረይሾች በታላቁ ነብይ አለይሂ ሰላቱ ወሰላም ላይ ግፍ መስራትን አጠናክረው ገፉበት። ከመካ ወጣ ብለው ወደ ጧኢፍ ሄደው ዳዕዋ ቢያደርጉም አቁስለውና አድምተው አባረሯቸው። በዚህን ጊዜ ነበር እነኚህን ተደራራቢ መከራዎች የሚያስረሳ ማጽናኛና ማበረታቻ የሚሆን የጉብኝት ጥሪ ከሰማይ ቤት የደረሳቸው። ኢስራእና ሚዕራጅ። ታላቁ ጌታ አላህ ሱብሓነሁ ወተዓላ ብዙ ነገር ካደረገላቸው በኋላ ሙሐመድ ሆይ ሌላ የምትፈልገው ነገር ይኖራልን ሲል ጠየቃቸው። ነብዩም አለይሂ ሰላቱ ወሰላም አዎን ጌታዬ አሉ። አላህ ሱብሓነሁ ወተዓላ ጠይቅ ይሰጥሃል አላቸው። እሳቸውም ህዝቦቼ ህዝቦቼ ኡመቲ ኡመቲ በማለት ለህዝቦቻቸው ያላቸውን ጭንቀት ገለጹ። ነብያችን አለይሂ ሰላቱ ወሰላም እንዲህ ያስቡልናል ይጨነቁልናል። እንዲህ የሚያስቡልንና የሚጨነቁልን ነብይ ስላለን ብቻ እጅጉን ደስ ሊልን ይገባል። ወላሂ ደስ ይበላል። የሚገርመው ነብዩ አለይሂ ሰላቱ ወሰላም በዚያ ወሳኝ ወቅት ላይ ሚስቶቼን፣ ዘመዶቼን አልያም ልጆቼን አለሉ። ይህ ሁሉ የሚያመለክተን ነገር ቢኖር የኛ ነብይ አለይሂ ሰላቱ ወሰላም ለኔ ላንተና ላንቺም እንዲሁም ለአጠቃላይ ተከታዮቻቸው ያላቸውን ሐሳብና ጭንቀት ነው። ነብያችን አለይሂ ሰላቱ ወሰላም የአላህን መልእክት ወደኛ ለማድረስ ባደረጉት የዳዕዋ እንቅስቃሴ ወቅት ያልተባሉት ነገር የለም። ሳያብዱ እብድ ተብለዋል። ያለ ስማቸው ጠንቋይ፣ ደጋሚ፣ ገጣሚ፣ መተተኛ የሚል ስም ተሰጥቷቸዋል። ሳያጠፉ በድንጋይ ተወግረዋል። ማንንም ሳይበድሉ ስማቸውና ክብራቸው መረማመጃ ሆነዋል። ማዕቀብ ተጥሎባቸው ከነቤተሰባቸው በረሃብ ማቀዋል። ነብያችን አለይሂ ሰላቱ ወሰላም ይህን ሃይማኖት ለኛ ለማድረስ አስበው በመነሳታቸው ብቻ በቤት በአደባባይ ታላቅ መከራና እንግልት ደርሶባቸዋል። ስጁድ ላይ እያሉ ፈርስ ተጣለባቸው። በአደባባይ አንቀው ይዘዋቸው አቡበክር አስጣሏቸው። ግድያ ታስቦባቸው ቤታቸው ተከቦ አላህ ሱብሓነሁ ወተዓላ ጠበቃቸው። ጧኢፍ ላይ ደማቸው ጫማቸውን እስኪሞላ ፈሰሰ። ኡሑድ ላይ በሙናፊቆች ክህደት ተፈተኑ። በገዛ ህዝቦቻቸው ተፈነከቱ፣ ደሙ፣ ቆሰሉ፣ ጥርሳቸው ተሰበረ። ምርጥ አጎታቸው ተገደሉ። ተወዳጅ ሱሐቦቻቸው አይናቸው እያየ ወደቁ። እኛስ ለኛ ብለው እንዲህ ለተንገላቱት ለዚህ ታላቅ ነብይ ያደረግንላቸው ነገር ይኖር ይሆን? ለሳቸው ላለን ፍቅር ብለን ሰርተናል ብለን የምንቆጥረው ነገር ምን ያህል ነው? ለውለታቸው፣ ለውዴታቸው፣ ለስማቸው፣ ለክብራቸው ያስቀደምነው ነገር አለን? ታሪኩን እያነበብን ራሳችንን እንፈትሽ። እርግጥ ነው ሐታ ነፍሲ ያ ረሱላላህ ነፍሴንም ጭምር ለርሶ ክብር ብለን በቲሸርታችን ላይ ጽፈን ወተናል። ያ ሐቢቢ ያ ረሱላላህ ብለን በመኪናችን ላይ ለጥፈናል። ነገር ግን የጻፍነው ነገር በልባችን ውስጥ ልናኖረው ይገባል። የተናገርነውን ተግባር ላይ ማዋል አለብን። እውነት የእሳቸውን መንገድ ይዘን በሱናቸው ተቀርጸን ይሆን? ይህ የቁርአን አንቀጽ ነቢዩን ዓለይሂ ሰላቱ ወሰላም እንወዳለን ለሚሉ ሁሉ ትልቅ ፈተና ነውና ራሳችንን እንገምግም። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ በላቸው። አላህን የምትወዱ እንደሆናችሁ ተከተሉ፣ አላህ ይወዳችኋልና። ሱረቱ አሊ ዕምራን አንቀጽ 31። ነቢያችን ዓለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ የሰጠን ታላቅ ሀብታችን ናቸው። የሰው ልጅ ለሰው ከሚሰጠው በላይ ሁሉ የላቀ የሆነውን ታላቁን ዲን ያወረሱን
ትክክለኛውን የህይወት ጎዳና ያሳዩንና ከፈጣሪያችን ጋርም ያገናኙን ናቸው ታላቁ ሰው ነብያችን ሙሐመድ አለይሂ ሰላቱ ወሰላም። ስለዚህም ለነብያችን አለይሂ ሰላቱ ወሰላም ድንበር ማለፍ የሌለበት ከማምለክ ያልደረሰ ቅልጥ ያለ ገደብ የለሽ የሆነ ፍቅር ልንሰጣቸው ያስፈልጋል። ነብዩን አለይሂ ሰላቱ ወሰላም ማፍቀር ሲባል ደግሞ በልብ ከመውደድና ከማፍቀር አልፎ ትእዛዛቸውን ማክበር፣ ክልከላቸውን መቀበል፣ ሱናቸውን እግር በእግር መከተል፣ ዲናቸውን መውደድ፣ ለሰሃቦቻቸው መቆርቆር፣ ሐዲሳቸውን ማሰራጨት፣ ከስብዕናቸው መከላከልና የመሳሰሉትን ሁሉ ያጠቃልላል። ፊዳከ አቢ ወኡሚ ያ ረሱላላህ። اللهم صل وسلم على نبينا محمد وعلى آله وصحبه أجمعين. بسمانو يمن التكم يرقن. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.